ሚኒሊክ ተነስቶ ባያነሳ ጋሼ ይሄን ጊዜ አበሻ አይበላም አምባሻ እያለ ነው ያስተማረ። አናት ነው አለት ነው አልገባኝ። ምን ለማለት ይገርማል። 1977 ድርቁ ላይ እኔ ነፍጤንና ጥብሬን በልቼ ነው የተረፉት። ወንድሞቼን እህቶቼን አጥቻለሁ። ግን ከዛ አረንቋ ለመውጣት ያልሰራው ስራ የለም። አምባሻው ሁሉ ጋገር ነበር። እንደውም የሆነ ቀን እየጋገርኩኝ አንዱ መጣና ሊገዛኝ ተጣለን። ኃይለኛ ከዛ አገላገሉና መጋገር ቀጠሉኝ። ከዛ ድንገት የሆነ ስድብ ሲሳደብ አልሰማው። ትኩሱን አምባሻ ነው አንሲ ሶረውረበት እሱ ሽል ሲል ኋላ ተሰልፎ የነበረውን ሰው ይወስዱ አምባሻው ጧ ከዛ ሽልጦ ተባለ ማለት ነው። የሚገርም ነው። አምባሻን ሽልጦ ያሉት እርሶ ነው ማለት ነው። እየነገርኩት እኔ ወዛደርም ነበርኩ። ይጫኝና ወራጅ ማለት ነው። ሰፈር ውስጥ ቪድሜት ነበር ቢሉ እኔ ቪዲዮ ራሱ ተሸክሜ ነበር ማወርደው። ከዚህ በፊት የተሸከምኩላችሁ ሰዎች ራሱ ማለት ነው አንተ ወዛደር ሳትሆን ወታደር ነህ እያሉ 5 ስታር ነበር የሚገጩኝ። የሀገር ሸክም የሚባሉትን ሰዎች ራሱ እየተባሉ የሚሰደቡትን ሰዎች እየተሸከምኩኝ ሀገሬን ሁሉ አሳርፍ ነበር። እኔ አህያ ለመባል እኮ ማለት ነው ትልቅ ጆሮና ትልቅ እንትን ነበር የሚቀረኝ። ተሸክሜ አይደለም ተናግሬ ነበር ማወርደው ነው ውረድ ብዬ ማለት ነው። እና አሁን ይሄ ዕቃ ማለት ነው 22 ብር ይበቃሃል ብተሸከም። አይ አባዬ ልብስ አጣባን ይዤ አስመጥቻለሁ። እሷን ይሄ ልብስ አጣባ ፎቶ ላውጣጣላታ ልብሱን እንዴ አባዬ አንቺ ምን አይነት እጆች ናቸው? በዚህ አይነት እነዛ በላብ የጠቆሩ የሸሚዝ ኮሌታዎቼ አጥበሻቸው አይደለም ገና ስትነኪያቸው ጭቅቅታቸው ሙልጭ ብሎ የሚጠፋው። አንቺን የመሰልሽ ዳውላ ድራፍት እንደጠጣ ሰው ሽንት ሁሌ አረፋ በአረፋ መሆኑ ይገርማል። እንዴ ለአንቺ ምን ስራ አተሽ ነው? ለምን እዚህ ተመላላሽ አላረግሽም? አይ ጋሼ ኑሮውን እያወቁት ያው ባሌም ስራ የለውም ለዛ ነው ስራ ማልመርጠው። እንዴ ባሌ ስትሰማው ልበል? አዎ ጋሼ ድንቄም ባል አንቺ የማንንም ጭቅቅት እድፍ አጥበሽ መታመጪውን ገንዘብ ቁጭ ብሎ ይበላል አይደል? ሲጀመር አንቺ ነሽ ጥፋተኛሽ። እንደኔ ምን አጠፋው ደግሞ? እንደኔ አይነቱና መምረጥ የነበረብሽ ይኸውልሽ፣ ሳፋ ሳይሆን ሶፋ የሚመኝልሽ እንትን መዘፍዘፍ ሳይሆን መዘፍዘፍ የሚመኝልሽን ሶፋው ላይ እንደኔ እንዴት ነው የተሻለ እርካታ ከአቶ በርታ ብራው ሲባል አልሰማሽም እንዴ? ስሚኝ ይኸውልሽ አንቺ እሺ በይ እንጂ እነዚህ እጆች ላርጎ ሳይሆን እርጎ ውስጥ ነው የሚዘፈዘፉት። ከዚህ በኋላ ሳሙና ሳይሆን ሳውና ያስፈልገዋል ይሄ ሰውነት እያልኩሽ እኮ ነው። አይ ጋሼ ትጆትስ የምን ልጅ እንዴ አሁን ልጅ ሲል ሰምቻለሁ። አንቺ ደግሞ እኔ ሰበር ስሜ አባዬ አይደል እንዴ? ይኸውልሽ በጣም ስለምንቀራረብ ነው እንደዛ የሚለኝ። የአይን አባቱ ነኝ እያልኩሽ ነው። እኔ ነኝ ያስገረዝኩት እያልኩሽ እኮ ነው። አባዬ ልብሶቹን አወጣጣችላታለሁ። አወጣህላ እኮ እንትን ላርጎ ኦሞ ምናምን ገዝተህላትና እንዴ? ከየት አሁን ያለ ነው? የት ነው? ፒያሳ ነው አባዬ። ከቻልክ ላርጎን ከቦሌ አራብሳ አድርግላት። ቶሎ አንቺ ዋሸር ወይ ጋሼ አትበኛ እንዴ? ምንድን ነው እና ምን ልበለው? 555 በይኝ። ለልጄ የምገዛውን ምግብ እየበላህ ማደግ ሳያንስ እጅን ትዘረጋለህ ጭራሽ ብር ልትቀበል። ኧረ አባዬ እኔም እኮ ግን ሰው ነኝ ይሰማኛል። እሺ ይሰማኛል። ሳወራ ነው አንተ መቅዘፍ የመሰልክ ልጅ። እንደሱ ደግሞ እንዳትተኝሽ ከዚህ በኋላ ደግሞ ሁሌ ለሱ ጫማ ስገዛ ለኔ አገዛም፣ ለሱ ልብስ ስገዛ ለኔ አገዛም፣ ለሱ የተመጣጠነ ምግብ ስገዛለት ለኔ ጋር እሱን ትራፊ ነው የምትሰጠኝ። አይዞ ምን አገባኝ እኔ ስላንተ የታውቃለሁ እንዴ? ይረሳል እንዴ? ትምህርት ቤት ወላጅ ተብያለሁ ብለኝ ይዘኝ ሄደ ይገዛ አይስክሬም የሚለውን አያሰክርም ብለህ አንብበህ በስንት አስተማሪ ፊት ነው ያዋረድከኝ። አንድ ቀን አባትቦ ከዛ በከደ ሁላ እኮ አንድ አስተማሪ እኮ አላመነኝም አይደል እንዴ? አንተ የሰው ትንባሆ አባዬ ግን ለምንድን ነው ሁሌ የምትጨቃጨቁ? ይሄን አታቆም መሰሪ። የሆነ ቀን ይኸውልህ እንጀራ አባቱ ነኝ ብዬ በሰላም ቁጭ ብዬልሃል። ተደብቆ መጥቶ እንጀራውን በልቶት ማለት ነው አባቱ ሊያረገኝ ነበር። ምን እውነቱ ውሸቱን ነው? አውቀው ነው እኔ ሲጀመር በጣም ነው የምወደው። እንዴት እንዳወቅኩኝ ታውቃለህ? እንደምወደው ለውሼ ሰጋ ገዝቼ መጥቼ ለቦቢ ማለት ነው ለሱስ ማን አለው ብዬ ከውሼ ላይ ቀንሼ ለሱ ማን አለው ልጅ ብላ ብዬ እሱ ብቻ አይደለም ያንተን ያረጁ ልብሶች እንኳን ለልዋሽ ሰጥቼ የሻይ ብርጭቆ እነ መዘብዘፍ ያነባልዲ መቀየር ስጭው ከሻይ ብርጭቆ ይልቅ እሱን አስበልጬ ነው እንዳለ ጠቅላላ ልብስን ሰጥቼው ዘንጦ ይኖራል። ምን ጎደለበት? ይሄ ዳስተር የመሰለ ልጅ አባዬ ነው አናት ነው አለት ነው አልገባኝ። ምን ለማለት ፈልገህ ነው? እኔ ትንሽ ቢረዝም የባለጌ ወንበር ነው ይመስሉ የጋን ራስ አስበዋል። የሬጌ ዘፋኝ ቢሆን ስሙን ራስ ሲል እኔ በጣም የአንገቱ አድናቂ ነኝ። አለ መቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ። ከዚህ በላይ ደሴት አለ? ይሄ ለሴቱ እትከቻልክ አገልግል ጀምርሽ። እን ተኩስ አይደለም አቀባብላ አስቶ የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ተሳስተ የገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንጂሪንግ ላይ ነበር ማለት ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። ወጋቢ ረሴ ተወጋ ይረሳም። አንተ ብትወጋ አይደለም ብትወጋ ማትረሳም አንተ። ፒስ አውት ምንድን ነው?
I'm the rapper bro ቲክ ምን ልዘፍን ነው እና ዝም ብዬ እመጣለሁ እንደ አንተ ጋር ታለንት ያስደምመሃል አፍህን ዘጋ እስቲ ጀምር እንስማ እሺ let's go my name is ኩራዝ ስራዬ ነው ማደስ አልፈልግም ማፍረስ ምፈልገው መጓዝ የምጠጣው ነው ብርዝ እጠፋለው በወንዝ አቀብለኝ ቶንዶስ አስቀምጠው መቀስ ባለጋሪው ፈረስ ተንተራስኩኝ ተራስ ዳራራራ ላይ ሆንልኝ ሁሉ እንጂ ተጣላሁኝ ለብቻዬ አገባሁኝ ያላቻዬ መኖሬ ነው ተበድዬ መኖሬ ነው ተቃጥዬ ለብቻዬ በቃ ምንድነው ራፑስ እንዴ እኮ ልገባ እንዴ አትታገስም እንዴ ፊቸሪንግ እኮ ነው እኮ ልገባው ስና ያቋረጥከኝ እስቲ እሺ ጀምር ኧረ በእናትህ 1 2 3 ጠራ አርጎ ሞላ ስራዬ ነው ሹፍርና መኪናዬ ነች ቋይሲ እኔና ረዳቴ ሁሌ እንጮታለን አይ ዶንት ኪዘዜ ቶሎ በይና ቶሎ ወረጂ ሳትዋረጂ እኔና ረዳቴ እንሰራለን እንበላለን ነዳጅ እንቀዳለን ቤታችን እንገባለን ከዛ እንተኛለን በጠዋት ተነስተን ስራ እንጀምራለን አላበኝኩ ሂድና አርፈህ ታክሲ እንዳ ለዛሬ አልተሳካልን እመለሳለሁ እሺ አንተ ከኬንያ ነው እንዴ የምትመጣው ምንድነው የውላሳት ይኸው መጣ አንዴ እባክህ ምንድነው የተወለደው ልጅ ሳንጠይቀው ማለት ነው አድጎ ተምሮ ተመርቆ ስራ ሊሲል ነው የመጣው ይገርማል ምንድነው የተወለደው ልጅ ነው እንዴ የምንጠይቀው ራሷን ነው የምንጠይቀው አንተ ዶማራ የገረ ጣቢውን ክሶይ ምንድነው የምትለው እየቀለድክ ነው አትውለድና የዞር ካራስ ጠይቅ አንተ ምን አለበት ለመውለድ እኮ ማፍቀር መግባባት ማግባት ምናምን ያስፈልጋል እኮ ስንት ነገር አለ አይደል እንዴ ታዲያ አታገባም እንዴ ፍቅረኛ አለች አንዴ ፍቅረኛ ረሳ አልነገርኩሽም ለካ ተለያየን አንተ ለካ ፍቅር እውር ነው አጋዘን የመሰለሽ ልጅ ምን ሆኜ ነው ከሷ ጋር ይሁንኩ ሀያቴ ግንበኛ ነበር ታውቃለህ ስራ ሊሰራ ሲወጣ የሚለብሳት ሹል ጫማ ነበረች አሸዋ ሊገርፍ ሲል እሱን ጫማ ነው ተመስሎ እሱ እንዳስታ አይወል ሲሞጮ ራሱ የብር ነው እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት ታጣብቀዋለህ ሞደፊክ ነው በቃ የትም አይሄድም ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው አይወል ይሄ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሜሴጅ ነው ሽታ የሚልከው ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታለ ያልኩ ነው ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሳሰት ነው የምትሰማው እያልኩ እሺ ግን ድምፁ አሪፍ ነው እየነገርኩ ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም ተቀጣጥረው ነው የሚገናኙት በዛ ላይ 4 ሲም ካርድ ነው የሚቀበረው ይስል እንዴት አይወል መጀመሪያ 2 ሲም ካርድ ተከታል ከዚህ ከተትኩን 2 ሲም ካርድ ታወጣለህ ሌላ 2 ሲም ካርድ ተከታለህ በጣም ቀላል ነው እያልኩ ይሄ ስልክ ቢወድቅ ይኸውልህ አይሰበርም ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው አይወል ስክሪኑ ራሱ ቢፈስ ይታፈስ በግላሱ ራሱ ውሃ ቀርተህ መጠጣት ትችላለህ እሺ ከቨር የለው ነበረው ለቀነው ነው ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም ከ9 ወር በኋላ ነው የምታረገው ድጋሚ አይወል በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል እንዳትደነግጥ ግን ሊበላሽ አይደለም የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው ሌላ ምንም አያስፈልግም እሺ ሚሞሪስ ይቀበላል ሚሞሪ ይቀበላል እንግዳ ይቀበላል ማይቀበለው ነገር በቃ ተቀባይ ነው የሰጠውን ነው የሚቀበለው አይወልም ኔትወርክ ራሱ ይወልም ከማይሰበበት የለም ይወልም ይስባል በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው ሳቢ ነው እያልኩ ነው ላየው ሰው በጣም ነው የሚያምረው እንደነገርኩ ነው እኔ አውሮፕላኑ ሳበረው ነው የኖርኩት እያለሁ እንደውም አንድ ማረሰውን ገጠመኝ ላጫውት የሆነ ጊዜ እያበረርኩት አውሮፕላኑ ክንፋ ይሰበርብኝ ሳልደናገጥ ነው መስኮቱን ጥዝ አድርጌ አውርኩትና እጄን አውጥቼ በመስኮት በኩል እያውለበለብኩኝ እጄ ያሳረፍኩት ፕሌኑ እንደውም ማለ ብብቴን አሳክኮኝ ሳክ ማለት ነው ተከስክሶ ነበር በታምር ነው ያተረፍኳቸው ሰዎቹ ጀግና እኮ ነው ታዲያ እዚህ ጀግንነት ግን ዘም ብሎ አልመጣ አብራሪ ከመሆን በፊት ረዳት መሆን ነበረብኝ እኔ ዱባይ እያልኩኝ ነበር መጣር ከዳመና ላይ ነበር ሰው ምጭ ነው በአሞሮች እንትን ታግተ ያለን ንብረትና ልትዘረፍ ትችላል የተራ ምን ከፍሎ ብር ነፍ ነበር ይገርማል እዛ ዳመና ላይ ጎሞ ቢፈነዳ ታውቃለህ ፕሌን አይቆም ከጉምጉም እየዘለልክ ነው ጎማ የምትቀይር
በጣም ስትራግል አለው የዛ ህይወት እያልኩ ነው። እንትን በጣም የሚያሳዝኙኝ የነበሩት ግን ዳመና ላይ ቆመው ቆሎን ነው የሚሸጡት ልጆች በዛ ብርድ ማለት ነው። እስካሁን ይሰማል። አያት እስቲ እንዴት አባቷ እንደምታምር። ኧረ እባክህ ተወልዳ ሲያት ቤተሰቦቿ ትጣል ብለው አንዴ ሰምጥለው ያሳደጓት ምን ቀንተ ነው? መሀሉ ቀዳሽ እንትን ቤት በምትገባ ልጅ ነው እኔ የምቀነው። ስሚኝ የሆነ ቀን ሳምቡሳ ይዞላት ገባ ማለት ነው። ከዛ እቺ ፋራ ምስሩን ደፍታ ሳምቡሳውን አትለብሶ ከዛ ጀለስ አላወቀለ ማታ ገብቶ ተኝቶ ሲሰድ ቅርፊቱ ቁርጥ። ከዛ እንደተገረዘ ሰው 2 ሳምንት አንዴ ሺቴ አንዴ ሽርጥ ለብሶ ሲዞር የነበረው እሱ ነው። ከዛ አባትየው ማለት ነው ይሄንን ሰምቶ በጣም ደንግጠው ቲታኖስ ላስወጋ ብለው ሆስፒታል ይዘውት ሄዱ። ከዛ ዶክተሩ ምንድነው የቆረጠ ብሎ ሲጠይቀው ሳምቡሳ ይለው ዶክተሩ በጣም ደንግጦ ቺፕስ ነው የወገው። እናት ለምን ያልተፈጠረ ነገር ትወራለህ? እሺ እሱ ያልተፈጠረም ስለ እግሯ ግን አይክደንም። አንተም ታውቃለህ 42 ቁጥር ጫማ ነው የምትለብሰው። አንዴ ስትራመድ እኮ 4 ኮብልስቶን ነው የምትለብሰው። ትላንትና ራሱ ማለት ነው ነጭ ጫማና ጥቁር ሙሉ ቀሚስ ለብሳ ማለት ነው ሳሙና ላይ የተሰካ ሰንደል መስላን የመጣችው። እኔ ጫማ ዳርግ ሳይሆን ልስታፈር ነው የምትለብሰው። እኔ ክሮላ ሲፈታ እንደ መኪና ዳር ይዛ እንደ የምታስረው እኔ 4 መስኮት ያለው ጫማ እሷ ሀገር ላይ ነው ያየው። ይገርማል። እግሯ ይሁን ግን ስለ ወገቧ እናወራለን። ወገቧ ታውቃለህ 8 ቁጥር ነው። ወገቧ ብቻ በቂ ነው። የረሃብ 8 ቁጥር ማጨሻ የመሰለች እኔ ፈጣሪን ስለምፈራ ነው እንጂ እንደ ብርሌ እንዲያነሳላለሁ ከወገቧ መቼስ። እሺ ወገቧንም እኔ ዘላቪንጫ አላወራ ካደኝ ሰላም ምን ልትአስቲ አውራ እስቲ ምን ልትል አንተ የሰጎን መንቁር እኮ ነው ይመስሉ እኮ አፍንጫ አሟታል ጉንፋን እንጠይቃት ብሎኝ የቤቷ ድረስ ይዞኝ ሄደ። እኔ አልፈለኩም። ከዛ ገና እንደገባው እቺ ችጋራ ንፍጤ መጣ ሶፍት ይዛል አለች። ከዛ አይበቃትም ብዬ 3 ጥቅልል ሶፍት ነው የሰጠዋት ማለት ነው። ከዛ ተናፈጠችበትና ማለት ነው ይሄ አያረካም እባክህ ብላ ጥላው ማረቤን አቀበለኝ አትሎ ጓዳ ገባና ጀል ብርድ ልብስ ይዞላት መጣ። እኔ በርዷት ነው ብዬ ሊደርብላት ነበር የመሰለኝ። ተናፈጠችበት በብርድ ልብስ። ደግ አደረኩ። ልጄን እንደ በሽተኛ በ2 ሊትር ጁስ ጥሎኝ ሰጠው አይደለ? ታዲያ ለምንድን ነው ራሳችሁን ችላችሁ ማትኖሩት? እኔ ልጅ እኔ ቤት ምትኖሩት ሌላ ቤት ምትበሉት ሌላ ቤት ነው። ድስት የላችሁም። እኔ ግራ ገባ። ኧረ አለን ጋሼ ምን ማለት ነው? ታዲያ ስሩበትና ብሉበታ እንዴ ችባይ ሞላ ሞገባ ማርሸት ነው ቀለባ ብላ አግብታ አስጨፈረ ልጄ። ይሄው እንኳን ማርና እሸት ልታበላት የኔ ማር እንኳን ብለ በቅጡ ስጠራ ሰምቻ አላውቅም። እኔ እስካው የሚያንገበግበኝ ማለት ነው ሁለቱም ተለዩ ከእናት ካባታቸው የሚለው ዘፈን ሲከፈት እንደዛ ማልቀሴ እስካሁን ያንገበግበኝ። ኧረ ተው ጋሼ ለድሪያ ማታ ማታ እየመጣ ትወስዳታለህ፣ ጧት መታ ትመልሳታለህ። ፔንሲዮን ነው እንደ የምትኖር እኮ ጋሼ። እዛ ቤት እኮ ብቻዋን ከሚደብራት ብዬ እኮ ነው እዚህ ማመጣት እንዴ አይደለ? እሷ ቤት ብቻዋን ከሚደብራት እዚህ የመጣችሁ አብራችሁ ትውላላችሁ የኔ ቤት። እሺ ባለፈው እሷ አሟታል አልመጣም ማለችኝ ብለህ ብቻም መተህ ከእናቷ ጋር እስከ 3ኛ ሲኒ ቡና እያንቃረርክ እያመሃሉ አልክም ነው። ከእናትየው ጋር የጀመርከው ነገር አለ። አንተን ስታይ ፈገግ ማለት ጀምራለች እናትየው። ምን ማለት ነው? ኧረ በስመ አብ በሉ ጋሼ። ራስ በል በእናትህ። እንደውም ራሷ መጣች። ነይ ስፈልግሽ ሰሚኛለሽ። አንቺና ባልሽን እዚህ ቤት ቀን በቀን ባያችሁ ከዚህ በኋላ ማለት ነው የባልሽን ፍሬ አፍርጬ ጾምሽን ነው ማሳደርሽ። አንቺ እንግዲህ የልጅ ልጅ እንዴ አባዬ ምን አጠፋን? እኔ እኮ ልጄን ለወንዴ ዳርኩ መስሎኝ ነበር እኮ። አንተ ባለፈው አንተ ኩሽና ሆነ እሷ ውጪ ልብስ እያጠበች ከልሰው ስትለኝ ነበረው አንተን ነው አይደለ? አዎ። እና ከለስከው ወይ ንገረኝ። ከልሼዋለሁ። አዎ። ሚከልስ ነገር ይከልስ። አንተ የወንድ ክልስ በቦክስ መከለስ ነበር። ኧረ አባዬ ባሊማ አትናገረው። ይቀራል እንዴ? ይቀራል። ገላግኛ አስቀርተሽ እንዴ ሶፋዬን እኮ አረገበው አሰመጠው። በገዛ ቤትሽ እንት ቤት ለመግባት ከሱ ጋር ግፍ አይደለ እንዴ? ተጠርቶ እኮ ወጥ ይቀምሳል እኮ እንዳባወራ አይደል እንዴ? ይዘሽልኝ ይጀው ይዘሽልኝ ይዤ እሺ መቀርቀሪያ ሰላም ነው ጋሽ? እንዴ ምንድነው እንዴ? እንትን ማራዘሚያና ማቆሚያ ያለ ብሎኝ ነበር። ታዲያ ምንድነው የምታስደንቀው? ቆፍጠን ብላ አትጠይቅም እንዴ? ምን ያሽቆጠቁጣል? እንከያዝ መድኃኒቱ ነው። ምን ላድርግ? ነቅንቀ መጨለጥ ነው። ከዛ 6 ሊትር ውሃ እንኳን ብትጠጣ አትሸናም። ርዝመቱ ማለት ነው ፒፒሲ በለው ሽንታ ይደርስብህ። ከዚህ በኋላ ቦክሰር ራሱ በሺቲ ጨርቅ ነው እያሰፋ የምትለብሰው። ከዛ ሲቆም ሺቲው ድንኳን አይሰራም። ያንን ድንኳን ለሰርግ፣ ለልደት፣ ለለቅሶ ምናምን እያከራየ መኖር ነው። ነፃ ስራ ነው የሰጠው ላንተ። የምሮትን ነው እየነገርኩህ። ይኸውልህ የተዘጋ ትቦላ ትከፍትበታል። መርካቶ ላይ ህንጻ እንዳቆምክ ቁጠረው እያልኩ ነው። ይኸውልህ አይበለውና ብቸኝነት ምናምን ቢሰማ ራሱ ታቅፈዋለህ እያልኩ ነው። ችግር እንኳን ቢደርስብህ እንደ ዘንድሮ እንዳስመሳይ ሰው ከጎን ሳይሆን ከፊት ነው የሚቆመው እያልኩ ነው። ደስ ይለኛል፣ ግን ማስተማመኛ አንድ ቢጨመር። ምን ይሄንንም በቻልከው ጧጧ ስትነሳ ማለት ነው ሆድ ላይ ሰው የቆመ ነው ይመስልህ ክብደቱ ማለት ነው። ግድ የለም አንድ ይጨመር። እንዴት ነው አትሰማም ነው አንተ ልጅ? ወይስ ራሱ ሸንቶ ነው እንዲመጣ ነው የፈለከው? ወይስ ግንኙነት ከዞን ጋር ነው? አልገባኝም። እሺ ካልሆነ የመስተፋቀሩ ይሰራልኝ። ምን ማለት ነው የኔ ልጅ?
ከዚህ በላይ መስተፋቅር አለ? ይሄ እኮ መስተፋቅር ብቻ አይደለም፣ መስተዋደድ፣ መስተጋብር፣ ማሳለጫ እኮ ነው የሰራውልህ። ምን ማለት ነው? እሺ ይሁን። ሰው ካሉ ደግሞ ማስጠንቀቂያ አለኝ። ይኸውልህ መተግበር ያለበት እዚህ ሰፈር ከአንድ ልጃገረድ ጋር ባይ እንደ በሱ ጀላቲ እንዲህ እንዲህ እለቅሃለሁ እንደ ባህር ዛፍ ፍሬ ስትከረከር ነው የምትውለው እያልኩ ነው። በሊዳውን ቶሎ በል አንተ ስሚኝ፣ በጣም ካለመታጠቡ የተነሳ ገና ውሃ ሲነካው ነው ማከክ የሚጀምረው። ላቡ ላይ ነው ሳሙና የሚመታው እያልኩሽ ነው። እኔ ግን በጣም ከመታጠብ የተነሳ እየታጠብኩ ያልበኛል። በቃ በኃይል ነው የምታጠበው። ማን አንተ ችጋራም ሻወር ገብተህ ስትወጣ አይደል እንዴ ብብቱ ሰንደል ከተህ የምታጨሰው? የዶሮራን ስለለ እኔ ትላንትና ግሮሰሪ ጆ ገባሁ ማለት ነው። ከዛ አስተናጋጁን ጠርቼ አንድ ያለቡ አምጣልን እስቲ ስለው የእጁን ነው ያወጣው። በጣም አይታጠብም እያልኩሽ። የበፊት ሚስቱ እኮ ለልደቱ ኮልጌትና ብሩሽ ነው የሰጠችው። አንተ የብብትን ጸጉር እንዲህ አንድ ይመስነጩ የሼቨር ስለሌለ ሲጀመሪያ አንድ ፍሬ የለውም። ቴምር ነው በቃ ደግሞ በአንድ ፍሬ ምን ይሰራል? ምንም ስራ የለም እኮ በአንድ ካልሲውን ላለማጠብ ብሎ እኮ ነው እግሩን በበረኪና የሚታጠብ። ይሄ ማለት በችግር ይደፋሻል። ለራሱ የሚበላ የለው። ትላንትና ከአንድ ሰውዬ ጋር ተጣልቶ ሰውየው አፈር ከድሜ ነው ማስበላ ብሎ ሲዝትበት ሊበላ ፈገግ ብሎ የሳቀ ልጅ ነው። ያለፈው አመት ባለ ራሱ ዶሮ ግዛ ተብሎ ተልኮ ማለት ነው። ዶሮዋን እንደዚህ አቅፏት ሲመጣ ቆቆቆቅ ብላ ሞተች ዶሮ። ከዛ ቆቆቆቅ ያለችው ስናስተረጉመው ኩስኩስ አልከኝ ብላው ነው የሞተችው ዶሮ አራሱ። ለምንድን ነው እሺ ባለፈው ሳምንት የለበሰውን ቦክሰር በዚህኛውም ሳምንት የደገምከው? ያኔ ይሄ ሰፈራችንን ሰራተኞችና ሞግዚቶች ማለት እያስረገዘ ወደ ሀገር ቤት አሁን ገጠር ማለት 17 ልጅ አለው። አንዱ ልጅ ራሱ ትላንትና ማለት ነው ማርና ከሰል ይዞ መጥቶ ጠይቆት ነው ሄዶ እያልኩኝ ነው። እስኪ ልጅም ምን ቆይ እንደውም አውርቼ ልምጣ። ይቅርታ ወንድሜ። ሚኒሊክ ተነስቶ ባያነሳ ጋሼ ይህን ጊዜ አበሻ አይበላም አምባሻ እያለ ነው ያስተማረ። በሁለተኛው የዓለም ጦርነት ጊዜ ራሱ ለሂትለር ፊሊተር ጠላ እየገዛ አፄ ኃይለ ሥላሴ ይልክለት ነበር በፈረስ ብሎ ነው ያስተማረ። ቲቸር በእውነቱ አዋርደህናል። እሺ እንዴ እሱ ብቻ አይደለም አፄ ቴዎድሮስን ጥይት ሳይሆን አረቄ ነው የጠጣው። መንግስቱ ኃይለማርያምን ራሱ ከስልጣን በመሰላል ነው የወረደው። ከሀገር የወጣው ራሱ ከስልጣን በወረደበት መሰላል ነው እያለ ነው ሲያስተምረን የነበረው። ቲቸር አዋረድከን። እሱ ብቻ አይደለም የሆነ ቀን ፊዚክስ አስተማሪ ቀርቶ በሱ ፔሪየድ ገባ። ሂስትሪ አስተማሪ ነው የሰውዬ። ከዛ ገባና ኒውትሮን፣ ፕሮቶን፣ ኤሌክትሮን እያለ ስለ ኤሌክትሪክ ሲያስተምረን አንዱ ተማሪ እጁን አወጣና ስለ ቤቱ ችግር ጠየቀው። ምጣዳችን ቶሎ አትሰማም ብሎ ሲጠይቀው እሱ ምንድነው ያለው? አንተ ሞክረው አባቲ ሞክረው ምናምን ሞክረው አለ። ከዛ ሁላችሁንም ካልሰማህ ምጣዱ ዱነግ ነው ማለት ነው ምጣዱ። ስለዚህ ምጣዱ እንዲሰማ ግዴታ ታስሮ መፈታት አለበት ወይ ደግሞ ድሪል ዘበን መቀበጥ አለበት እያለ ከአንድ አስተማሪ ይጠበቃል። በእውነት እኔ ስለሚያወራው ነገር ምንም አላውቅም። ሲጀመር አንተ ፊዚክስ አስተማሪ ና ሂስትሪ ምን አገባ? ምን አግብቶ ታስተምራለህ? እሱ ደግሞ ገላምጦናል። ትችል ገላምጦናል። የተጎዳ ሰው የለም፣ አደጋ የደረሰበት ሰው የለም፣ ለጊዜው የለም፣ የተዋጨረም የደማም ምናምን የለም። ትችል እሱ ግን መባረር አለበት። እናባረዋለን።